ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። አይ ሆፕ ፓርት 1 ፓርት 2 ፓርት 3 እንዳያችሁ ተስፋ አደርጋለሁኝ። ዛሬ እንግዲህ ፓርት 4ን ይዤላችሁ መጥቻለሁ ማለት ነው። ከባለፈው የቀጠለ ነው። የባለፈውን ቪዲዮዎች ካላያችኋቸው ቼክ አድርጉ እነሱን ማለትም ያው እነሱ ላይ ቤዝ እየሆንን ነው ወደ ቀጣዩ የምንሄደው ማለት ነው። የባለፈው ቪዲዮዎች አሁን ለምንሰራው ስራ አስፈላጊ ስለሆኑ ካላያችሁ የበፊቱን ቪዲዮ ቼክ ማድረጋችሁን አትርሱ። ይህ አቡጊዳ ቴክ ቲዩብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እንደዚህ አይነት የቴክ መረጃ ቶሎ ቶሎ እንዲደርሳችሁ ኦል የምትለውን የደወል ምልክት ተጫኗት። እንዲሁም ይህ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ በማድረግ አበረታቱኝ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። እሺ እንግዲህ እንዴት ናችሁ? ዛሬ የምናየው ባለፈው ላይ ስለ እንትን አይተን ነበር አይደለ? ስለ ዳታ እዛ ዳታ ታይፕ ላይ ስላይሲንግ ምን ነበረ ምናምን የሚል ነገር የሆነ ነካክቼላችሁ ነበረ። እሱን ዛሬ እንግዲህ ስላይሲንግ ምን እንደሆነ እናያለን። እንደገና ዩዘር ኢንፑት ሃንድሊንግ የሚባል ነገር አለ። ኢንፑት ፈንክሽን እንለዋለን ወይም ደግሞ እሱን እናያለን። ዘን አፍተር ደግሞ ምን እናያለን? ኦፕሬተሮች አሉ። ፓይተን ላይ የምንሰራቸው የተለያዩ ኦፕሬተሮች አሉ። ከነዛም ኦፕሬተሮች አርቲሜቲክ የሚባል ኦፕሬተር አለ፣ አሳይመንት ኦፕሬተር እና ኮምፓሬሽን ኦፕሬተር እንዲሁም ቢትዋይዝ ኦፕሬተር ብለን እንዲሁም አንድ የቀረ ሎጂክ የሚባል ኦፕሬተር ማለት ነው። እንግዲህ በባለፈው ቪዲዮ እንዳልኳችሁ እንትን የዳታ ታይፖችን እንዴት ማየት እንደምንችል እና የተለያዩ ነገሮችን እንዴት ሊስት እንደምናደርግ አይተን ነበር አይደለ? እዛ ሊስት በምናደርግበት ሰዓት ላይ እንትን ዲስክረኒ አይተናል። እንደገና ደግሞ ተምብል የሚባልም አይተናል አይደለ? እነዛ ላይ የተለያዩ ነገሮችን ሊስት ማድረግ እንችላለን። ማለትም ከዛ ውስጥ ስላይስ እያደረግን ማለት ነው። ስላይስ ማለት ጀስት ስላይስ ዳቦ የሚባል አለ አይደለ? በጃም ምናምን ተቀብቶ የሚባለው ጀስት እንደዛ ማለት ነው። ስላይስ ቁርጥ እያደረግን የምናወጣቸው ይሆናል ማለት ነው። ያንን እንዴት እንደምናደርግ አሳያችኋለሁ ማለት ነው። አሁን እዚህ ጋር ትመጡና እንደተለመደው መጀመሪያ ቫሪያብላችሁን ክሬት ታደርጋላችሁ። ቫሪያብላችን እኛ እንቀይርም ሬክስ እንበላትና ከዛ እዚህ ጋር እስቲ የሆነ ሊስቶችን እዚህ ጋር ደግሞ የምታደርጉት ምንድነው? ስኩዌር ብራኬት ነው የምትጠቀሙት። ይቺን ስኩዌር ብራኬት ተጠቅማችሁ እዚህ ውስጥ ሊስት ታደርጋላችሁ የምትፈልጉትን ነገር በኮት። አይ ሆፕ ይሄ የባለፈው ቪዲዮ ስለሆነ ያን ያህል ብዙ ዲቴል መስጠት አያስፈልገኝም። እዚህ ጋር እስቲ ምን ልበል አሁን ይሄ የኛ ሊስታችን ነው አይደለ? ሊስታችን ነው። አሁን ይሄንን የምን አይነት የሊስት ታይፕ እንደሆነ ለማየት ምንድን ነበር ያልኳችሁ በባለፈው ጊዜ ቪዲዮ ፕሪንት ብላችሁ ጀስት ታይፕ የምትለውን ኮማንድ ነው የምንጠቀመው ብያችሁ ነበር አይደለ? እዚህ ጋር ታይፕ ብላችሁ ከዛ እንትን ቫሪያብላችሁን ታስገባላችሁ። ያው ለሪቫይስ ያክል ብዬ ነው ሬክስ ስትሉት ከዛ ይሄንን ረን በምታደርጉበት ሰዓት ያላችሁ ክላስ ሊስት ነው አላችሁ ማለት ነው። እንደዚህ ማድረግ እንችላለን። የባለፈው ቪዲዮ ነው ይሄ። እሺ አሁን እዚህ ጋር እንዴት ነው ስላይስ የምናደርገው? አሁን ስላይስ በምናደርግበት ሰዓት እዚህ ጋር ስላይሲንግ ከስንት ይጀምራሉ መሰላችሁ? ፖዚቲቭ ስላይሲንግ እና ኔጌቲቭ ስላይሲንግ ብለን በሁለት እንከፍላቸዋለን። ፖዚቲቭ ስላይሲንጎች ከዜሮ ይጀምራሉ። ማለትም አሁን እዚህ ጋር እንደምታዩት ይሄ የአበበ ስንት ነው? ዜሮን ይይዛል። ከዛ ከበደ ደግሞ ስንትን ይይዛል? አንድን ይይዛል። እያለ ከዜሮ ጀምሮ ቁጥር አሳይን ያደርግላቸዋል ፓይተን ራሱ ማለት ነው። ኔጌቲቭ ስላይሲንግ ከሆነ ደግሞ ከኋላ ነው የሚጀምረው አት ኢንድ ላይ ማለት ነው። ከዛ ጀምሮ ከኔጌቲቭ ዋን ነው የሚጀምረው። ከኔጌቲቭ ዋን ይጀምራል። አሁን እዚህ ጋር እነዚህን እንትን ለማለት ከፈለግን ስላይስ ለማድረግ አሁን ምን አለ መሰላችሁ? ከበደ እንዲወጣ ፈልጋለሁኝ። ከበደና አብነት ብቻ አሁን እነዚህን ከበደና አብነት የሚሉትን ስላይስ አድርጌ ሁለቱን ብቻ ማውጣት ከፈለግኩኝ ነው አሁን እዚህ ጋር ስላይሲንግ የምጠቀመው። ያንን ለማድረግ ፕሪንት ትላላችሁ። ፕሪንት ካላችሁ በኋላ በብራኬት ውስጥ ታደርጉና ቫሪያብላችሁን ኮል ታደርጉታላችሁ። ቫሪያብላችሁን ኮል ካደረጋችሁ በኋላ እዚህ ጋር ስኩዌር ብራኬት ትጠቀማላችሁ። እዚህ ጋር ምን አለ መሰላችሁ? ስላይሲንጉን የምንከፍልበት 3 ሜተድ አለ። የመጀመሪያው ላሳያችሁ ቆይ እዚች ጋር 2 ነጥብ እናደርጋለን። አሁን እዚች የመጀመሪያዋ 2 ነጥብ ጋር
ስታርት የሚያደርግበትን ይሄ ቫሪያብል ከየት ይጀምር የሚለውን አሳይን የምናደርግበት ነው። አት ዘ ሚድል ላይ ደግሞ ስቶፕ የሚያደርግበትን የቱ ጋር ይቁም ስላይሱ የድረስ ሄዱ ነው እንዲቆም የምትፈልጉት የሚለውን የምንናገርበት ነው። ከዛ መጨረሻ ላይ ደግሞ ስቴፕ። ስለዚህ ስቴፕ ማለት ደግሞ እንዴት ይሄድ አንድ እያለ ይሄድ ወይስ እየዘለለ ይሄድ የሚለውን ማለት ነው። አሁን እዚህ ጋር እኛ ከማይጀምር ከከበደ ይጀምር። ከከበደ እንዲጀምር ለማድረግ ከስንት ነው የምንነካው? አንድ ነው የምንነካው። ለምንድን ነው? አበበ አሳይን የሚደረግለት በስንት ነው ብለናል? በዜሮ ነው። ምክንያቱም ስላይሲንግ ከዜሮ ስለሚጀምር ማለት ነው። እዚህ ጋር ደግሞ እንመጣና በነጥቧ መካከል ስቶፕ ነው አይደል ያልነው? የድረስ ይሄድ አብነት ይወጣልናል አይደል? አብነት እንዲወጣ እንፈልጋለን። ስለዚህ አበበ ከበደ አብነት ብሩክ ነው 0 1 2 ማለት ነው። ስለዚህ 3 ድረስ መሄድ አለበት ማለት ነው። ምክንያቱም ይሄንን እንዳይቆርጥብን። እሺ ከዛ በኋላ እዚህ ጋር ስቴፑን ደግሞ እንዴት እናደርገው? ስቴፑን አሁን ይዝለለው ወይስ ማለትም አሁን ስቴፑን አንድ ባረገው ጀስት አበበ ከበደ አብነት ብሎ ይወጣልኛል። ግን 2 ባረገው ደግሞ ከበደ ብቻ ነው የሚወጣው ወይም ደግሞ እስከ መጨረሻው ባረገው ስቶፑን ይለዋል። ስቴፕ የምንለው ያን ነው። አሁን እዚህ ጋር ይችን ረን አድርገን እናያት። አያችኋ? ከበደና አብነት የሚለው ወጣልን ማለት ነው። ከበደ ከስንት ስለጀመረ ነው? ከአንድ ስለጀመረ ነው። ስቶፕ ያደረግንበት ደግሞ 3 ላይ ነው አይደለ? 0 1 2 3 ማ ላይ ስቶፕ አደረገ? ብሩክ ላይ ስቶፕ አደረገ ማለት ነው። አሁን እዚህ ጋር ምን አስተዋላችሁ መሰላችሁ? እዚህ ጋር አብነትን እንዲያካትተው ስፈልግ አብነት ያለው ስንት ላይ ነው? 1 0 1 2 ላይ ነው አይደለ? ግን ፕላሷን አድርጌያለሁ እዚህ ጋር 3። ስለዚህ እዚህ ጋር እንዲካተት የምትፈልጉትን ፕላሷን እያደረጋችሁ ነው ስቶፕ ላይ የምታደርጉት ማለት ነው። ጀስት አሁን እኔ ከከበደ እስከ ብሩክ እንዲወጣልኝ ብፈልግ ይሄንን ጀስት ዝም ብዬ ስንት ነው አጠቃላይ ያለኝ? 0 1 2 3 ነው አይደለ? ስቶፕን 4 አደርገዋለሁ ማለት ነው። አንድ ጨምርበታለሁ። ምንጊዜም ይሄ እንዳረሱት ሳረጋው አያችሁ አይደለ? ከበደ አበበና ብሩክ የሚሉት 3ቱ ሊስቶች ወጡልኝ ማለት ነው። ስለዚህ ይሄ አንዱ ስላይሲንግ ሜተር ነው። ሌላ ደግሞ ስላይስ ማድረግ የምንችለው ይሄንን እናጥፋውና እንደዚህ እናጥፋውና እዚህ ጋር ስትሪንግ ቢሆን ሳም ስትሪንግ እንጻፍና እንደዚህ ብለን አቡጊዳ ቴክ ቲዩብ ብለን አሁን እዚህ ጋር ስላይስ አሁን ይሄንንም ስላይስ ማድረግ እንችላለን። እንዴት ነው ስላይስ ማድረግ የምንችለው? ጀስት እንደዚህ በቃ ተመሳሳይ ነው። የቅድሙን የሰራችሁትን እዚህ ጋር መስራት ብትችሉ አያችሁ አይደለ? ምን እንድሎ እንዳወጣልኝ አሳይን አላረኩትም። አስተካክዬ ላሳያችሁ። አሁን ከዚህ ቴክስት ውስጥ ሄሎ ወርልድ ዚስ ኢዝ አቡጊዳ ቴክ ቲዩብ ነው የሚለው። እኔ ጀስት የፈለኩት አቡጊዳ ቴክ ቲዩብ የሚለውን ብቻ ስትሪንግ ከሆነ የፈለኩት እቆጥራለሁ። ጀስት ይህም ተመሳሳይ ነው። ስታርት አለው፣ ስቶፕ አለው፣ ከዛ ስቴፕ አለው። ተመሳሳይ ናቸው። ጀስት ልዩነቱ ምንድነው? የቅድሙ ሊስት ነው ያደረኩት፣ እዚህ ጋር ደግሞ ስትሪንግ ነው ማለት ነው። አሁን እዚህ ጋር ደግሞ ስቆጥሩ እንትን መቁጠር ያለባችሁ ነገር ምንድነው? ስፔሶች የግድ መቆጠር አለባቸው። ምክንያቱም እነሱም ቫልዩ ስላላቸው ማለት ነው። እዚህ ጋርም ከዜሮ ነው የሚጀምረው፣ ተመሳሳይ ነው። አሁን ሄሎ ወርልድ ብለን አቡጊዳ ቴክ ቲዩብ ድረስ እንሄድና እንቁጠራለን። እዚህ ጋር እንቁጠረውና መጀመሪያ ሄሎ ስንት ነው? 5 ነው። ወርልድ ስንት ነው? 3 5 ነው። ዚስ 4 ነው። 5 5 4 14 ከዛ 15 16 አይደለ? ኢዝ ድረስ ማለት ነው። ግን ምን አልቆጠርንም? ስፔስ አልቆጠርንም። ስለዚህ አንድ ስፔስ አለ። 17 18 19 ሆነ። ኢዝ ድረስ 19 ነው። ምኑን ሳይከት ማለት ነው? ስፔሱን ሳይከት ማለት ነው። ስለዚህ 19 18 ከስንት ይጀምርልን ማለት ነው? እዚህ ጋር ስታርቱን ከ18 እናደርገዋለን። 18 እሺ። ከዛ ስቶፑን ስንት እናድርገው? ስቶፑንም ደግሞ እንመጣና 18 ነው። ኤ 19 20 21 22 23 24 25 ከዛ 26 27 28 29 30 31 32 33 34 አይደለ? ስለዚህ 35 አደርገዋለሁ ማለት ነው። 35 አደርገዋለሁ። ከ18ኛው ይጀምርልኛል 35 ድረስ ይቀጥላል። ከዛ ስቴፑን ደግሞ ጀስት ራሱን አቡጊዳ ቴክ ቲዩብ ብሎ ይጽፍልኛል ማለት ነው። ስቴፑን 1 አደረኩት። ይሄንን ረን በማድረግበት ሰዓት አቡጊዳ ዲስፕሌይ ይሆናል ማለት ነው። አያችሁት? አቡጊዳ ኦኬ። አይ ቲንክ ስንቆጥር ተሳስተናል። አቡጊዳ እዚህ ጋር መጀመር ያለበት አያችሁ፣ ከኋላ ምን እንዳደረገብኝ ኤስን አስገብቶብኛል፣ የኢዝን ማለት ነው። እንደገና ደግሞ ቲዩብን ቆርጦብኛል። ቲዩ ብቻ ነው ያለው። ስለዚህ ስንቆጥር ተሳስተን ነው። እዚህ ጋር 19 እናድርገው ኤስ እንድትወጣ
ከዛ ቲዩብ አይደለ ስንት ነው የቀረብኝ? 2 ነው የቀረብኝ። 3 ደምርበታለሁ ማለት ነው። ስለዚህ 38 አደርገዋለሁኝ። 38 አደርገዋለሁኝ። ረን ሳረገው አያችሁት አቡጊዳ ቴክ ቲዩብ ብሎ ዲስፕሌይ ሆነልኝ ማለት ነው። ከዚህ ሁሉ ቴክስት ውስጥ ምን ሆነች? እቺ ቴክስት ብቻ ዲስፕሌይ ሆነችልኝ ማለት ነው። ሶ አሁን እዚህ ጋር ደግሞ ይሄንን ስቴፑን 2 ባደረገው ምን እንደሚፈጠር ላሳያችሁ። ጀስት ኤን ይወስዳል፣ ቢን ይዘልና ደግሞ ዩን ይወስዳል፣ ጂን ይዘልና አይን ይወስዳል። ጀስት ስቴፑ ምን ይሆናል? 2 ይሆናል ማለት ነው። ጀስት ስቴፑ 1 ከሆነ አንድ ራሱን ይሄዳል። ግን ስቴፑ 2 ሲሆን ደግሞ 2 እያለ ይሄዳል ነው ኮንሴፕቱ ማለት ነው። ሶ እዚህ ጋር በምታደርጉበት ሰዓት አያችሁ ምን እንደወጣልኝ። ኤን ኦኬ ስናስጀምረው ከ19 ጀመረ አይደለ? ስቴፑ እንዴት አደረገው? ቢን ወሰደ፣ ጂን ወሰደ፣ ኤን ዘሏታል። ምክንያቱም የጀመርነው ከ19 ስለሆነ ማለት ነው። 20ኛዋ ኤ ነች። ዛትስ ማይ ባድ ሶሪ። 20ኛዋ ኤ ነች። 20ኛዋን ዘለላት። ከዛ ቢን አስከተለ። ከዛ ዩን ዘለለና ጂ ላይ ሄደ። አይን ዘለለና ዲ ላይ ሄደ። ከዛ እንደምታዩት እዚህ ጋር አንዳንድ እየዘለለ የሆነ ነገር አውጥቶልኛል ማለት ነው። ስለዚህ ስቴፑ 2 በሚሆንበት ሰዓት እንደዛ ነው። አሁን ስቴፑን 3 በማድረግበትም ሰዓት ጀስት ያጥራል። ደግሞ ከዚህ በጣም ያጥራል። ትንሽዬ ነው የምትሆነው። እንደዚህ ወጣልኝ ማለት ነው። ሶ ስቴፕ ይሄንን ይመስላል። ስቶፕም እንደዛ ነው። ስታርቲንግም እንደዛ ነው። ባይ ዲፎልት እንደዚህ ባዶ አድርጌ ብትወ ደግሞ ምን ይረዳል? ስቴፑ 1 ይሁን እያልኩት እንደሆነ ነው የሚረዳው ማለት ነው። ሶ እንደምታዩት እዚህ ጋር አቡጊዳ ቴክ ቲዩብ የሚለው ወጣ ማለት ነው። ባዶ አድርጌው ጀስት ባዶ ማለት ጀስት እንደ አንድ ነው የሚረዳው ስቴፑን ፓይተን ባይ ዲፎልት ማለት ነው። እሺ ስለ ስላይሲንግ ይሄን ያህል ካልኳችሁ ይበቃል። እንደገና እነዚህ ላይ ወደፊት እንዴት አፕሊኬብል አድርገን እንደምንጠቀማቸው እናያለን ማለት ነው። ሌላኛው የምናየው ነገር ምንድነው? ዩዘር ኢንፑት ሃንድሊንግ ይባላል። ኢንፑት ፈንክሽን አሁን ጀስት እኛ አሁን እስካሁን ስናደርግ የነበረው እንዴት ነበረ? እኛ እዚህ ኮዳችን ላይ እንጽፋለን። ረን በምናደርግበት ሰዓት የጻፍነው ነገር ነው አይደለ ዲስፕሌይ የሚሆንልን። ግን አሁን ደግሞ ምን ማድረግ ፈለግን? ጀስት ምን ማድረግ ፈለግን? ከሰዎች ሊሆን ይችላል ኢንፑት መቀበል ፈለግን። ሶ ያንን ለማድረግ እንዴት እንደምናደርግ አሳያችኋለሁ ማለት ነው። ዩዘር ኢንፑት ሃንድሊንግ ይባላል። ያም ለማድረግ እንዴት መሰላችሁ? እዚህ ጋር ትመጡና ቫሪያብል፣ አሁንም የምንሰራው በቫሪያብል ነው። አያችሁ አይደለ? ቫሪያብል ምን ያህል ማወቃችሁ የግድ እንደሆነ። ምክንያቱም ቫሪያብል ላይ ነው በቃ ሁሉን ነገር የምንሰራው። ፕሪንት እያለን የምንጠራው ቫሪያብል ላይ የምንፈልገውን ነገር አሳይን ካደረግን በኋላ ነው ፕሪንት እያልን ቫሪያብሉን ኮል የምናደርገው እንጂ ጀስት ፕሪንት ውስጥ አይደለም ብዙ ነገር የምንሰራው። ፕሪንት የሰራነውን አውት ዲስፕሌይ ለማድረግ ነው ሞስት ኦፍ ዘ ታይም የምንጠቀምበት ማለት ነው። ሶ ቫሪያብል አሁንም እንሰይማለን። ቫሪያብላችን ሬክስ ነች። ከዛ ቫሪያብል ከሰየምን በኋላ እዚህ ጋር ኢንፑት እንላለን። ኢንፑት ሃንድሊንግ ሲንታክሱ እንዴት መሰላችሁ? ኢንፑት እንላለን። ኢንፑት ካልን በኋላ በብራኬት እናደርግና እዚህ ጋር ምንድነው? ከዛ በብራኬት አድርገን ኮት እንጠቀምና እዚህ ጋር አሁን መጠየቅ የፈለግነው ነገር ማለትም ከሰዎች ኢንፑት ስንቀበል ጠይቀን ነው አይደለ? የሆነ ነገር እንጠይቃቸዋለን። ለዛ ምላሽ ነው የሚሰጡን። ዛት ሚንስ ኢንፑት ሃንድሊንግ የምንለው ማለት ነው። ሶ እዚህ ጋር ዋት ኢዝ ዩር ኔም ብንለው ዩር ኔም ብለን አሁን ይሄንን ጠይቆልን ሰውየው ይሄንን ፓይተን ረን በሚያደርግበት ሰዓት ዋት ኢዝ ዩር ኔም ብሎ እንዲጠይቀው ነው የፈለግነው። ከዛ እሱ ስሙን ያስገባል ማለት ነው። ስሙን ካስገባ በኋላ እዚህ ጋር አሁን ኢንፑት አይወላችሁ ላሳያችሁ። ይሄንን ረን በማድረገው ሰዓት አያችሁ እዚህ ጋር ዋት ኢዝ ዩር ኔም ብሎ እየጠበቀኝ ነው። እዚህ ጋር የሆነ ነገር እስካስገባለት ማለት ነው። መጻፍ እችላለሁ። እየጠበቀኝ ነው። እዚህ ጋር ማስገባት እችላለሁ ማለት ነው። ሶ እዚህ ጋር ሬክስ ሁ ብለው ኢንተር ብለው በቃ አለቀ። ምንም ነገር ፕሪንት ምናምን ብዬ አሁን ይሄኛውን እያያችሁት ነው። ጀስት ዲስፕሌይ ለማድረግ ፕሪንት የሚል ነገር አልተጠቀምኩም፣ ግን ስቲል አውትፑት ላይ ወጥቶልኛል። ምክንያቱም ይሄ እንትን ስለሆነ ጥያቄ ስለሆነ ጀስት ዝም ብሎ ወጣልኝ ማለት ነው። አሁን እዚህ ጋር ፕሪንት እንበልና በብራኬት ውስጥ አድርገን ከዛ እዚህ ጋር ኤፍ እናደርጋለን አይደለ? እንትናችንን ለቫሪያብላችን ኮል ለማድረግ ኤፍ እናደርግና ዩር ኔም ኢዝ እንበልና አሁን እዚህ ጋር እንትን ብራኬታችንን ከርሊ ብራኬታችንን ከፍተን ዩር ኔም ኢዝ ብለን ሰውየው ያስገባውን ሬክስ እላለሁ ማለት ነው። አሁን እዚህ ጋር ምን መሰላችሁ አውትፑቱ የሚወጣልን
ሬክስ አለ። ይሄ ሬክስ የተባለው ቫሪያብል አለ። እዛ ላይ ምን አለ? ኢንፑት እንቀበላለን ከሰውየው ከዩዘሩ ምን እንቀበላለን? ኢንፑት እንቀበላለን። ዋት ኢዝ ዩር ኔም ይለዋል። ዋት ኢዝ ዩር ኔም ካለው በኋላ እሱ ስሙን ያስገባል አይደለ? ከዛ ፕሪንት አውትፑቱ ላይ ምን ብሎ ያሳየዋል? ዩር ኔም ኢዝ ብሎ እዚህ ጋር እሱ ያስገባውን ቫሪያብል ማለትም ስም ዲስፕሌይ ያደርግለታል ማለት ነው። ይችን አሁን ረን በምናደርግበት ሰዓት ዋት ኢዝ ዩር ኔም አለው። ሬክስ ሁ አልኩኝ እኔ። ከዛ በማየት በኢንተር ስለው አያችሁት አይደለ? ዩር ኔም ኢዝ ሬክስ ሁ ብሎ መጣልኝ ማለት ነው። ዩዘር ኢንፑት ሃንድሊንግ ላይ ምን እንጠቀማለን ማለት ነው? እንደዚህ ኢንፑት እንጠቀምና ከሰዎች ምን ማድረግ እንችላለን? ኢንፑቶችን መቀበል እንችላለን ማለት ነው። ያንን ኢንፑት ደግሞ እንደዚህ ኮል አድርገን መጥራት እንችላለን ማለት ነው። እሺ ከዛ እዚህ ጋር ደግሞ ዩዘር ኢንፑት ሃንድሊንግ ላይ ሌላ የምናየው ነገር ምን አለ መሰላችሁ? አሁንም ዳታ ታይፕ ላይ ተመልሼ የመጣሁኝ አያችሁ አይደለ? በባለፈው ቪዲዮ ዳታ ታይፕ እንዴት ማየት እንችላለን፣ እነማን ናቸው፣ ምን ናቸው የሚለውን ነግሬያችሁ ነበር አይደለ? አሁን እነዛን ዳታ ታይፖች እዚህ ጋር አምጥተን እንጠቀምባቸዋለን ማለት ነው። ያንን ቪዲዮ ካላያችሁት ደግሞ ማየታችሁን አትርሱ ማለት ነው። ምክንያቱም ስለሚያገለግላችሁ ማለት ነው። እንዲሁም ይህ አቡጊዳ ቴክ ቲዩብ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እስካሁን ድረስ እያያችሁም ከሆነ ደግሞ ላይክ ማድረጋችሁን አትርሱ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ ማለት ነው። እንቀጥል። እሺ እዚህ ጋር ኢንፑት ላይ ምን እናደርጋለን? እዚህ ኢንፑት ሃንድሊንጉ ላይ ምን እናደርጋለን? ዳታ ታይፑን መቀየር እንችላለን። ዊች ሚንስ ማለት ነው ስትሪንግ፣ ኢንት፣ ፍሎት ምናምን እያለን ማለት ነው። አሁን እዚህ ጋር እንመጣና ይሄኛው አሁን መቼም ስም የሚሆነው ምንድን ነው? ስትሪንግ ነው አይደለ? ስትሪንግ ስለሆነ ስትሪንግ ብዬ ኤስቲአር እንልና ከዛ ብራኬት እንከፍታለን። በዚህ ብራኬት እንከፍታለን። ከዛ የከፈትነውን ብራኬት ደግሞ እዚህ መተን እንዘጋለን ማለት ነው። አሁን ምን ሆነልኝ? እዚህ ጋር ምንድነው ይሄኛው ሰውዬ የሚያስገባው ኢንፑት ገደብኩት። ቁጥር ማስገባት አይቻልም። አሁን ዋት ኢዝ ዩር ኔም እያልኩት ቁጥር ቢያስገባ አይችልም። ምክንያቱም ዳታ ታይፑን ስትሪንግ ብቻ እንዲቀበል አድርጌዋለሁ ማለት ነው። አሁን ይሄንን ማድረግ እችላለሁ፣ ኢንት ማድረግ እችላለሁኝ። እንደገና ምን ማድረግ እችላለሁኝ? ፍሎት ማድረግ እችላለሁኝ። ግን እንዴት ነው የምናደርገው? በብራኬት እያደረግን ነው። አሁን ኢንት ላድርገውና ላሳያችሁ። ኢንት እናድርገውና ብራኬት እንከፍታለን። ከዛ ከከፈትን በኋላ አሁን ይሄኛው ዋት ኢዝ ዩር ኔም ብሎ ነው የጠየቀው። አሁን እዚህ ጋር እኔ ዳታ ታይፑን ያደረኩት ምንድነው? ኢንት ነው። እሱ ግን የሚያስገባው ምንድነው? መቼም ዋት ኢዝ ዩር ኔም ተብሎ ቁጥር አያስገባም አይደለ? ስትሪንግ ነው የሚያስገባው። ምን እንደሚፈጠር እንይ እስቲ አብረን። አሁን እዚህ ጋር ዋት ኢዝ ዩር ኔም አለው። ሬክስ ሁ አልኩኝ እኔ። ከዛ ኢንተር በምልበት ሰዓት አያችሁ ቅድምዬ ምንድን ነበረ? ሬክስ ሁ ስል ዩር ኔም ኢዝ ሬክስ ሁ ብሎ ዲስፕሌይ ሆኖልኝ ነበር አይደለ? ግን አሁን ላይ እንደምታዩት ኢረር አመጣብኝ። ዊች ሚንስ ምንድን ነው የሚለን? ቫሊዩ ኢረር አለኝ። አያችሁት አይደለ? ቫሊዩ ኢረር። እኔ ኢንፑት ላይ ያስገባሁት ቫሊዩ ከኮዱ ጋር ማች አላረገም፣ ተለያይቷል ማለት ነው። እዚህ ጋር ኢንፑቱ ላይ ተቀበል ያልኩት እኔ ኢንት ነው፣ ቁጥር ብቻ ነው እንዲቀበል እኔ ኮድ ያደረኩት ማለት ነው። ግን ሰውየው መጥቶ ዋት ኢዝ ዩር ኔም ሲባል ስሙን አስገባ። እሱ ልክ ነው። ይሄ የኔ ስህተት ነው አይደለ? ኢንት ስላደረኩት ነው። አሁን እዚህ ጋር መጥቶ ድጋሜ ራሱን እናድርገውና ዋት ዩር ኔም አለው። ከዛ 45 ብዬ ባስገባ አያችሁት ዩር ኔም ኢዝ 45 ብሎ ዲስፕሌይ ሆነልኝ ማለት ነው በቀላሉ። ምክንያቱም አሁን እዚህ ጋር ቅድምዬ ኤረር አሳይቶ የነበረ የኤረር ለምንድን ነው? እዚህ ጋር ያለው ዳታ ታይፕ ኢንት ስለሆነ አያያቸዋለ። እያንዳንዱ ነገር ፓይተን ላይ የምንሰራት የምናያት ነገር ከትንሿ ጀምሮ ቫሊዩ አላት። ለዛ ነው ስለ ስትሪንግ ስለ ዳታ ታይፕ ምናምን ያየ ነው። ለዛ ነው እና እንደ ቀልድ እንዳትዋቸው እነዚህን። አሁን እዚህ ጋር ፍሎት እናድርገውና እዚህ ጋር ዋት ኢዝ ዩር ኔም አይባልም፣ እንቀይረው። ኢንተር ነምበር እንበለውና ከዛ እዚህ ጋር መተን ደግሞ ነምበር ብለን አውትፑት ያደርግልን። በቃ እንደዚህ ማለት ነው። አሁን ምን አረግን? ዳታ ታይፑ ፍሎት ነው። ኦኬ ስለዚህ አሁን እዚህ ጋር ምን አረግኩኝ? ዳታ ታይፑን ፍሎት አድርጌዋለሁኝ። ኢንተር ነምበር ይለዋል። ከዛ ነምበር ይልና ያስገባውን ቁጥር ምን ያደርግለታል? ዲስፕሌይ ያደርግለታል ማለት ነው። ረን እናድርገውና እንሞክር። እሺ ኢንተር ነምበር አለው። ነምበር ሲለው 456 ነጥብ ምናምን ነገር ከዛ ሲያደርገው አያችኋል ነምበር አለና ይሄንን ቁጥር ዲስፕሌይ ያደርገለት። እዚህ ጋር ግን
ረን በማድረግበት ሰዓት ዝም ብዬ እንግዲህ እዚህ ጋር እንደምታዩት ረን አረኩትኝ ኢንተር ነምበር ይለኛል። እዚህ ጋር አሁን ዝም ብዬ የሆነ ቁጥር በማስገባት ሰዓት ፍሎት ነው አይደለ? ግን እኔ ዝም ብዬ ኢንቲጀር በማስገባበት ሰዓት ይሁት ምን እንደሚፈጠር ኢንተር ስለው አያችሁት አይደለ? ነጥብ 0 ጨመረበት። ለምንድን ነው ነጥብ 0 ጨመረበት? እስቲ ልክ ናችሁ። ፍሎት የሚል እዚህ ጋር ዳታ ታይፕ ስለተጠቀምኩኝ እዚህ ጋር ፍሎት አደረገው ማለት ነው። ማለትም ፍሎት የሚይዘው ዴሲማል ነው ብለን የለ እዚህ ጋር ነጥብ 0 አድርጎ አመጣልኝ ማለት ነው። እዚህ ጋር አሁን መልሼ ረን ላድርገውና ብላ 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 ብዬ እንደዚህ ስትሪንግ ባስገባበት ምን እንደሚፈጠር አያችሁት? የቅድሙ ኤረር መጣብኝ ማለት ነው። ይሄ ቫልዩ ኤረር ነው። እንደዚህ ዳታ ታይፖችን አሳይን አድርገን የምናስገባው ዳታ ታይፕ ደግሞ ከሰጠነው ዳታ ታይፕ ጋር ምን መሆን አለበት? ማች ማድረግ አለበት ማለት ነው። ምክንያቱም ማች ካላረገ ኤረር ስለሚያመጣብን። እንግዲህ ኢንፑት ይሄንን ይመስላል። ሌላ ደግሞ የምናየው ነገር ምንድነው? ኦፕሬተር ነው። ኦፕሬት ማድረግ የሆነ ነገር እንዴት ነው ኦፕሬሽን ምናምን ሲባል ሞስት ኦፍ ዘ ታይም ሚሊታሪ ላይ ነው አይደል የሚሰሙ ይቀል ኦፕሬተሮች ምን አሉ መሰላችሁ? ስንት ኦፕሬተሮች አሉ? 4 ኦፕሬተሮች አሉ። የመጀመሪያው አርቲሜቲክ ኦፕሬተር እንለዋለን። ሁለተኛው ደግሞ አሳይመንት ኦፕሬተር እንለዋለን። ከዛ ኮምፓሬሽን ኦፕሬተር፣ ከዛ ቢትዋይዝ ኦፕሬተር ብለን 4 አይነት ኦፕሬተሮች አሉ። እነዚህ 4 አይነት ኦፕሬተሮች አሉ። ስለዚህ አርቲሜቲክ ኦፕሬተር የምንለው ምን መሰላችሁ? እንምጣና እዚህ ጋር አርቲሜቲክ ኦፕሬተር የምንለው ጀስት ሲምፕል ማቴማቲክስ ላይ የምንሰራቸው ማለት ነው። መደመር፣ መቀነስ፣ ማካፈል፣ ማባዛት ይሆኑና ከዛ እነዛ ላይ ደግሞ የሚጨመሩ 2 ነገሮች አሉ። ሞጁል እና ፓወር። ፓወርም ማቴማቲክስ ላይ አለ። ይችኛዋ የፐርሰንት ምልክት ከተጠቀምን ሞጁል እንላታለን። በምሳሌ እናያቸው አይደለም? ይሄን አጥፋውና እዚህ ጋር አሁን ምን አይነት ኦፕሬተር ነው ማድረግ የፈለኩት? አሁን እዚህ ጋር ሬክስ ቫሪያብል እንውሰድና ሬክስ ቫሪያብል ከዛ 5 ሲደመር 6 ብለው አሁን ይሄኛው በቃ ሲምፕል አዲሽን እየሰራው ነው። አዲሽን እየሰራውኝ ነው። ስለዚህ ለመደመር ፕላስ እንጠቀማለን፣ ለመቀነስ ማይነስ እናደርጋለን፣ ለማካፈል ደግሞ ይቺ ስላሽ የለችም ፎርዋርድ ስላሽ ይችኛው ማለት ነው። ይቺ እናደርጋለን። ከዛ ለማባዛት ደግሞ አስትሪክ እናደርጋለን። እቺ ስታር ወይም ደግሞ አስትሪክ ትባላለች ሌላ ስሟ። እቺ እናደርጋለን። ከዛ ደግሞ እዚህ ላይ ሌላ አዲስ ነገር ምን አለ መሰላችሁ? ሞጁል የሚባል ነገር አለ። ሞጁል ምን ማለት የሞጁል ምንድነች? ፐርሰንት ምልክት ነው የምንጠቀመው። ይሄኛው ምን መሰላችሁ የሚነግረን? ቀሪ ነው የሚነግረን። ጀስት 5 ሲካፈል ለ3 ስንት ይደርሳቸዋል? አንዳንድ ይደርሳቸውና ቀሪ 2 አለ አይደለ? ያቺ 2 የተባለችውን ቀሪዋን ነው የምንነግረን። ይሄም አርቲሜቲክ ኦፕሬተር ነው። እንደገና ምን እንለዋለን? ሞጁል እንለዋለን። አሁን ይሄንን ረን በምናደርግበት ሰዓት ቀሪዋ ስንት ነች ይለናል? 2 ነች። 5 ተካፍሎ ለ3 ቀሪው 2 ነው ብሎ ዲስፕሌይ ያደርግልናል። ጀስት አሁን ይሄንንም ፕላስ ማድረግ እችላለሁ። ፕላስ ሳደርገው ምን እንደሚፈጠር ያው ጀስት ሲምፕሊ መገመት ያቅታችሁም 8 ብሎ ወጣልኝ። ከዛ ለማባዛት ደግሞ አስትሪክ ብያቸዋለሁ። አስትሪክ እንጠቀማለን። ሳደርገው 15 አለኝ። ከዛ ለማካፈል ደግሞ እንደዚህ ስናካፍለው ደግሞ አሁንም ረን እናድርገው 1.666 አለና 7 ብሎ ያመጣልኛል ማለት ነው። ሌላ ያላየነው ምንድነው? ፓወር ነው አይደለ? ፓወር ደግሞ ለማድረግ ምንድነው? አስትሪክ እንትን ነች ብያቸዋለሁ አይደለ? ለእንትን ለማድረግ አስትሪክ ምን ለማድረግ ነው ብያቸዋለሁ? ለማባዛት ነው ብያቸዋለሁ። ፓወር ለማድረግ ደግሞ አስትሪክን 2 ጊዜ ነው የምንጠቀመው ጀስት ላይክ ዚስ ማለት ነው። እንደዚህ ስናደርጋት እቺን 5 ዘ ፓወር ኦፍ 3 ይልና 125 ብሎ እንደዚህ ዲስፕሌይ ያደርግልኛል ማለት ነው። እነዚህ ምንድናቸው? ፓይተን ላይ መስራት የምንችላቸው አርቲሜቲክ ኦፕሬሽኖች ናቸው። ሌላኛው ደግሞ ሁለተኛው ኦፕሬሽን ምንድነው? አሳይመንት ኦፕሬተር ነው። አሳይመንት ኦፕሬተር ላይ እዚህ ኳልስቱ አለ፣ ፕላስ እዚህ ኳልስቱ አለ፣ ማይነስ እዚህ ኳልስቱ አለ፣ ዲቪዥን ሲካፈል እዚህ ኳልስቱ አለ፣ ከዛ ሲባዛ ብሎ ወይም ደግሞ አስትሪክ ብሎ እዚህ ኳልስቱ አለ። አሁን እነዛ ላይ ምን መሰላችሁ የሚያደርገው? አሁን ፕላስ ብለን እዚህ ኳልስቱ ስናደርግ አሁን የሆነ ቫሪያብል ይኖረናል። ኤ የተባለች ቫሪያብል አለች። እቺ ኤ የተባለችው ቫሪያብል ኤ which is equal to 3 አለን። ከዛ ከስር ደግሞ መጣንና ኤ ፕላስ እዚህ ኳልስቱ 2 ብል ከዛ ፕሪንት ብዬ ኤ ብል ማን መሰላችሁ የሚመጣል? እንዴት ማለት መሰላችሁ? ኤ መጀመሪያ ላይ ስንት አልኩኝ? 3 አልኩኝ። ከዛ ሁለተኛ ላይ ደግሞ ምን አልኩኝ? ኤ ፕላስ እዚህ ኳልስቱ 2 አልኩኝ አይደለ? ኤ ላይ የመጀመሪያ የነበራት ቫልዩ ላይ 2 ጨምርልኝ እያልኩት ነው ማለት ነው በሌላ አማርኛ። የኤ ቫልዩ ስንት ሆነ አጠቃላይ ማለት ነው? 5 ሆነ ማለት ነው። አሁን ያንን
በኤግዛምፕል እንየው። አሁን እዚህ ጋር አር የተባለ ቫሪያብል አለ። ይሄ አር የተባለው ቫሪያብል 6ን ይዞልኛል፣ 6 ቁጥርን ይዞልኛል። ከዛ አር ላይ ምን ማድረግ ፈለግኩኝ? መጨመር ፈለግኩኝ። ፕላስ እዚህ ኳልስቱ እልና ስንት ልጨምርበት? 2 ልጨምርበት። ሶ ምን እያለኝ ነው? አሁን እዚህ ጋር ኦፕሬሽኑ እንዴት መሰላችሁ? አር 6 ነው። እዚህኛው አር ላይ ፕላስ እዚህ ኳልስቱ 2 የተባለውን ጨምርልኝና የአር ቫልዩ ምን ይሆን አለ። አሁን እዚህ ጋር አሮች እዚህ ኳልስቱ ስንት ይሆናል ማለት ነው? ኢን አወር ኬስ 8 ይሆናል ማለት ነው። ሶ አሁን እዚህ ጋር ፕሪንት ብዬ አርን ኮል በማድረግበት ሰዓት ከዛ ረን ላድርገው 8 ብሎ ወጣልኝ ማለት ነው። አያችሁ አይደለ? አር ላይ ስንት ነው? 6 ነው እዚህ የሰጠሁት። ከዛ በኋላ ላይ ደግሞ ስንት ሰጠሁት? 2 ሰጠሁትኝ። ስለዚህ እነዚህ እንትኖች አሳይመንት ኦፕሬተሮች እነዚህ ነው እንደዚህ አይነት ነው የሚሰራለን። በተመሳሳይ ነው የማይነሱም የፕላሱም የዲቪዥኑም። አሁን ፕላስ ከሆነ ጨምርልኝ ነው፣ ማይነስ ከሆነ ደግሞ ቀንስልኝ ነው። የበፊቱ ላይ ቫልዩ ላይ ወይ መጨመር ወይ መቀነስ ወይ ማባዛት ጀስት ተመሳሳይ ናቸው ማለት ነው። ሌላኛው ደግሞ ኦፕሬተር ምንድነው? ኮምፓሪዥን ኦፕሬተር ነው። ኮምፓሪዥን ኦፕሬተር የምንላቸው እዚህ ኳልስቱ ሊሆን ይችላል። ቃል አጋኖ ያደረግና እዚህ ኳልስቱ ግሬተር ዛን እዚህ ኳልስቱ ሌዛን እዚህ ኳልስቱ። አሁን እነዚህ ምንድናቸው? እንደገና ደግሞ ሌላ ምን አለ? በቃ እነዚህ ናቸው ሞስት ኦፍ ዘ ታይም። አሁን እዚህ ኳልስቱ ከሆነ እኩል ይሆናል ማለት ነው። ኮምፓሪዥን ኦፕሬተርን የምንጠቀመው ሁለት ነገሮችን እኩል ለማድረግ ነው። እኩል ለማድረግ ማለትም እኩል ለማድረግ ስላችሁ ለማወዳደር ማለት ነው። አሁን አበበ ከከበደ ጋር እኩል ነው፣ ይበልጣል፣ ወይም እኩል አይሆንም፣ ወይም ደግሞ እኩል ናቸው፣ ያንሳል ምናምን እያለን ማለት ነው። እዚህ ጋር ምን መጨመር እንችላለን? ግሬተር ዛን መጨመር እንችላለን፣ ሌዛን መጨመር እንችላለን። እነዚህ ኮምፓሪዥን ነው ለማወዳደር የምንጠቀምባቸው ኦፕሬተሮች ኮምፓሪዥን ኦፕሬተር እንላቸዋለን። እዚህ ኳልስቱ ከሆነ እኩል ይሆናል ነው። ኤክስክላሜሽን ከዛ እዚህ ኳልስቱ ከሆነ ደግሞ እኩል አይሆንም ወይም ደግሞ ኖት ኢኳል ቱ ማለት ነው። አሁን ፓይተን ላይ እቺ እኩል አይሆንም ኖት ኢኳል የምትላት እዚህ ኳልስቱ ብሎ ከዛ መሀል ላይ ስላሽ ነገር የተሰረዘች ነው የምትመስለው ኖት ኢኳል ሳይኗ እንደዛ ነው አይደለ? በማትሱ ግን ፓይተን ላይ ምንድነው ያንን ነገር ስለማናገኝ ኤክስክላሜሽን አድርገን እዚህ ኳልስቱ ስናደርግ ኖት ኢኳል እንደማለት ሆኖ ይረዳዋል ማለት ነው። ሌዛን እዚህ ኳልስቱ ከሆነ ደግሞ ምን ማለት ነው? ሌዛን ወይም እኩል ይሆናል፣ ያንሳል ወይም እኩል ይሆናል የሚለውን ይይዝልናል። ግሬተር ዛን እኩል ይሆናል ከሆነ ደግሞ እንዴት ነው? ይበልጣል ወይም እኩል ይሆናል፣ ሌዛን ያንሳል ነው። እንደዚህ ናቸው ማለት ነው። እነዚህ ኮምፓሪዥን ኦፕሬተር የምንላቸው። ሌላኛው ደግሞ ምንድነው? ቢትዋይዝ ነው። ቢትዋይዝ ትንሽ ሰፋ ይላል። እንደገና ደግሞ ክሪፕቶግራፊ ላይ ሃኪንግ በጣም ወሳኝ ነው ቢትዋይዝ። እሱን በሚቀጥለው ቪዲዮ ነው ማሳያችሁ። ለዛሬ እዚህ ድረስ ይበቃናል። በሚቀጥለው ቪዲዮ ላይ ስለ ኢፍ ስቴትመንት፣ ኢፍ ኤልዝ ስቴትመንት፣ ኢፍ ኤልዝ ስቴትመንት የሚሉትን እነዚህን እናያለን ማለት ነው። እነማን እንደሆኑ እንዴት እንደምንጠቀመ ባቸው። ኢፍ በእንግሊዘኛ ትምህርት እንደምታውቁት ኢፍ ኮንዲሽን ነው አይደለ? ፕሮባብል ኢምፕሮባብል ምናምን ነገር እንደምትሏቸው ጀስት እንደነዛ ሆኖ ይሄም ኮንዲሽን ነው። የሆነ ኮንዲሽን እንሰጠዋለን። ይሄኛው ከሆነ ኢፍ ፕሪንት ይሆንልኛል፣ ይሄኛው ካልሆነ ደግሞ ኢሌዝ የሚለው ፕሪንት ይሆናል ምናምን የሚሉ በጣም ኢንተረስቲንግ የሆነ ኮንሴፕት ነው። እሱም በፓርት 5 ይዤላችሁ እመጣለሁ ማለት ነው። ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየት፣ እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ሴክሽን ላይ መጠየቅም ሀሳባችሁን ማስቀመጥ ትችላላችሁ። እንዲሁም ደግሞ በተጨማሪ ቴሌግራም ግሩፕ አለን። ቴሌግራም ላይ ትሄዱና አቡጊዳ ቴክ ቲዩብ ብላችሁ ሰርች ብታረጉ ይመጣላችኋል ማለት ነው። እዛ ላይ ጆይን አድርጋችሁ የተለያዩ የሚለቀቁ መረጃዎች ሊሆን ይችላል፣ እንዲሁም ደግሞ ከቴክ ሰዎች ጋር ዲስከስ ማድረግ ትችላላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ባይ ባይ።